እነማን ናቸው በዝማሬና በአምልኮ የሚመሩ? ዛሬ በፊታችሁ አንድ የይቅርታ ቪዲዮ ለመስራት ነው የመጣሁት። እስቲ አባቴ ሆይ እስቲ ደግሞ ቃል ስጠኝ ብዬ ስገባ ምን ቢሰጠኝ ደስ ይላቸዋል? ኤርሚያስ 33 ወደ እኔ ጩ እኔም እመልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል። ከሰሞኑ ብዙዎቻችሁ በተለያዩ ማህበራዊ ሚዲያዎች ላይ እንደተመለከታችሁት በተለይ ደግሞ ቲክቶክ በተሰኘው ማህበራዊ ድረገጽ ላይ በስፋት ሲዘዋወር የነበረውና የወንጌል አማኞችን ያስቆጣው ያሳዘነው ጉዳይ ዘማሪ ናቲ ጁሃር የተባለው ወንድማችን በአንድ ቸርች ውስጥ ለመዘመር ወደ መድረክ ከወጣ በኋላ ፍጹም ልክ ባልሆነ መንገድ ወደ ዘፈን በሚጋብዝና አንድ መዝሙርን ወደ ራሱ ሐሳብ በማምጣት እንደፈለገ ሲዘልና ሲያዘልል በሚያሳይ ቪዲዮ ብዙ የወንጌል አማኞች ዘንድ ትልቅ ቅሬታን ፈጥሯል። በተለይ ደግሞ ልክ እንደ ትሬንድ ተቆጥሮ በዘፈን መልክ ቲክቶክ ላይ ቪዲዮ እየተሰራበት ስንመለከት ብዙዎቻችን አፍረናል፣ አዝነናል። ኢየሱስ ኢየሱስ የሚሸቱ የመንፈስ ቅዱስን መገኘት የሚያስናፍቁ መዝሙሮች የሌሉን ይመስል በየመድረኩ መዝለልና ማዘለል የግድ የሆነ በሚያስመስል ሁኔታ ለጌታ የሚቀርበውን የዝማሬ መስዋዕት ለዓለም እንዲመች አድርጎ ምንም መንፈስ የሌለበት ባዶ ጩኸት ብቻ መስማት ከጀመርን ቆይተናል። ይህ ግን ሁሉንም አይመለከትም። አሁንም በተለያዩ ቸርቾች አገልግሎቶች ላይ እጅግ የተረጋጉ መንፈስን የሚያረሰርሱ ኢየሱስን የሚያስናፍቁ ዝማሬዎችን የሚያቀርቡ ዘማሪያን እንዳሉን ግን መዘንጋት የለብንም። ይህ ወንድማችን ግን ዘማሪ ናቲ ጁሃር ከዚህ በፊትም በተመሳሳይ ከዓለማዊ ዘፈን ጋር መዝሙሮችን በድምጽም ሆነ በዜማ በማድረግ በቢሾፍቱ በምትገኝ በአንድ አጥቢያ ቤተክርስቲያን መድረክ ላይ ይህንን ድርጊት በመፈጸም ብዙ ወንጌል አማኞችን በማስቆጣቱ ይቅርታ መጠየቁ ይታወሳል። አሁንም ደግሞ የወላይትኛ ዝማሬውን ሙሉውን ዝማሬ ባለመቻሌ ነው ናኒ ነና ብዬ የዘመርኩት በማለት ቢናገርም ነገር ግን ይህ ድርጊት የወንጌል አማኞችን ያስቆጣና በሌላ እምነት ውስጥ በሚገኙ ዘንድ መቀለጃና መሳለቂያ አድርጎናል። ከሁሉ በላይ ደግሞ እግዚአብሔር በዚህ ድርጊት በፍጹም አይከብርበትም እያሉ እየተናገሩ ይገኛሉ። እሱም ከወንጌል አማኞች ዘንድ የደረሰውን ቅሬታ በመመልከት በዛሬው ዕለት ግን በይፋ ይቅርታን ጠይቋል። እስቲ ቪዲዮን ተመልክተን እንመለስ። ሰላም ቅዱሳን እንዴት ናችሁ? በዓለም ዙሪያ የምትገኙ ኢትዮጵያውያንና ኤርትራውያን፣ እኔ ወንድማችሁ ዘማሪ ናቲ ነኝ። ዛሬ በፊታችሁ አንድ የይቅርታ ቪዲዮ ለመስራት ነው የመጣሁት። ሰሞኑን ባያችሁት በተለያየ ሚዲያ ላይ እየተዘዋወረ የሰማችሁት የኔን አገልግሎት የምትወዱ የኔን አገልግሎት የምትቀበሉ በውስጥ መስመር ያናገራችሁኝ ሰዎች፣ ለኔ አገልግሎት ያሰባችሁ ሰዎች እግዚአብሔር ይባርካችሁ ማለት እፈልጋለሁ። እና ደግሞ ያንንም በተመለከተ የኛን የአምልኮ ባህል የኛን የአምልኮ ስርዓት የማይወክል ነገር ተመልክታችሁ ናቲ ይሄ ነገር መስተካከል አለበት ብላችሁ ያናገራችሁኝ በውስጥ መስመር ስለሱ ቪዲዮ ይቅርታ ለመጠየቅ እና የእግዚአብሔርን ሕዝብ እግዚአብሔርን በማገለግልባትን ቤተክርስቲያን እንደማከብር ለእናንተ አስረግጬ መናገር እፈልጋለሁ። ይህንን አገልግሎቴን የምትቀበሉ የምታከብሩ ሰዎች እግዚአብሔር አምላክ ይባርካችሁ። በተሻለና በበለጠ ደግሞ መዝሙር እመጣለሁኝ። ቅዱሳን ጸልዩልኝ። ተባረኩ። እግዚአብሔር ይባርካችሁ። እንግዲህ ወደ የይሁ ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ነው ዘማሪው በይፋ ይቅርታ ጠይቋል። ናቲ ራሱን ቁጭ ብሎ ከእግዚአብሔር ቃል ጋር ጊዜ ወስዶ ማንበብ፣ በየሚዲያው መታየት፣ በየቸርቹ መጋበዝም የግዴታ አይደለም እኮ አንዳንድ አገልግሎት ራሱ መቆጠብን ይፈልጋል። እንደዚሁም ከታላላቆች ዘማሪዎች ትምህርትን መውሰድ ያስፈልጋል መልእክታችን ነው። በመቀጠል ደግሞ ተወዳጇ አርቲስት ሚሚ ታምራት በትናንትናው ዕለት ያስተላለፈችውን ድንቅ መልእክት ተመልክተን እንመለስ። እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። ልጆቼም ስራዬም ሁሉ በእግዚአብሔር ርህራሄና ጥበቃ ውስጥ ስላለ ደህና ነን። ዛሬ ለምንድን ነው የመጣው መሰላችሁ? እንደምታዩት እንግዲህ አሁን ሌት ላይክ ኤርሊ ኢቭኒንግ ነው። ሁሉ ሰው ወደ ቤቱ ሄዷል። እኔ እዚህ ነኝ ያለሁት። ለምንድን ነው ያለሁት? በሆነ ነገር እግዚአብሔር በጣም አስደነቀኝና
በጣም ደስ አሰኘኝ። በጣም 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 ደስ አሰኘኝ። አንድ ነገር እኔ ሲሆንልኝ በእግዚአብሔር በጣም እደሰታለሁ። በራሴ አቅም አልደገፍም። ሁሉ ጊዜ አቅሜ እግዚአብሔር ነው። አቅም የሆነኝ፣ ጉልበት የሆነኝ፣ መንገድ የሆነኝ፣ ዕውቀት የሆነኝ፣ ሁሉ ጊዜ ባካፕ የሚያደርገኝ፣ እንዲህ ብታራግፉኝ በሁሉ መንገድ ኢኪፕ ያደረገኝ መድኃኔዓለም ክርስቶስ ነው። ከዛ ውጪ ሌላ የለኝም። ደጋፊ እግዚአብሔር ነው። የሰራዊቱ ጌታ እግዚአብሔር ነው እና በሆነልኝ ነገር በጣም ተደስቼ እግዚአብሔርን አመሰገንኩት። እግዚአብሔር አሁንም ይሰራል። ጌታ ኢየሱስ ክርስቶስ አሁንም ይወደናል፣ አሁንም ይሰራል፣ አሁንም ሬስኪው ያደርገናል። መንፈስ ቅዱስ አሁንም ኢኪፕ ያደርገናል፣ አሁንም ይመራናል። አሁንም ደግሞ በሰዎች ላይ ሆኖ እኛን ያግዘናል፣ በብዙ መልኩ ያግዘናል። በእነ አስቴር ላይ የሰራ፣ በእነ ዮሴፍ ላይ የሰራ፣ በእነ ዳዊት ላይ የሰራ፣ በእነ ሙሴ ላይ የሰራ አምላክ ዛሬም በእኔና በእናንተ ላይ ይሰራል። እንደሚሰራ ግን ልናውቀው ይገባል እና አመስግኝ በጣም ደስ ብሎ ከዛ እስቲ አባቴ ሆይ እስቲ ደግሞ ቃል ስጠኝ ብዬ ስገባ ምን ቢሰጠኝ ደስ ይላችኋል? ኤርሚያስ 33 ወደ እኔ ጩ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል። ዛሬ ያደረገልኝ ነው ይሄንኑ ነው። እኔ ማላውቀውን እኔ ያላሰብኩትን ነገር አርጎ አሳየኝ፣ አሰማኝ። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። አባቴ መንፈስ ቅዱስ የተመሰገነ ይሁን። ለኔ የሰራ አምላክ ለእናንተም ይስራ። እኔን ያስደነቀኝ አምላክ እናንተንም በዘመናችሁ ላይ ሁሉ ያስደንቃችሁ። እግዚአብሔር ምሕረት ቸርነቱ አባታዊ ፍቅሩና ርህራሄው ከኔም ከእናንተም ጋር ይሁን። ውድ የይሁን ሚዲያ ቤተሰቦች በዛሬ ፕሮግራማችን እንግዲህ ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ በተለይ የወንጌል አማኞችን ያስቆጣው ዘማሪ ናቲ ጁሃር በይፋ ይቅርታ መጠየቁን አስመልክተን እንደዚሁም ደግሞ የራሳችንን መልእክት ጨምረን ለእናንተ ፕሮግራምን አቀረብን። በመቀጠል ደግሞ የተወዳጇ አርቲስት ሚሚ ታምራት ድንቅ የቃል መገለጥ የታየበትን መልእክቷንም አቀረብንላችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያላችሁን በመንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ እያለን በእርግጥ በምንለቀው መረጃ አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ፣ ቻናላችንን ሰብስክራይብ ያደረጋችሁ ከ38,000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።